ግዕዝ ኢንተርቴይንመንት ቆይ ምን ያርበተብትሻል? ቆይ አሁን እኔ ለመሳደብ በእግር በፈረስ አይደለም እየከነፍሽ የምጣሽ አፍሽና ማጥሞታሽ ነው። ቆይ አንቺ ልዩ ልጅ ሸርልችም አይደለ? ምንም አልሆንኩም ትኛለሽ እንዴ? እንዶ አባስ ትዝ ብሎኝ እኮ ነው ማለት። አንቺ ደግሞ አሁን ይሄ ነው የሚያስለቅስሽ? እሱ እኮ እንዳንቺ አይጨነቅም። ከዚህ በኋላ እንግዲኛ እንደፈለግን ማሽከርከር እንችላለን። ይሄ ለኛ በጣም ትልቅ እድል ነው። በጣም ለማንኛውም ሊጠፋብሽ ስለሚችል ፎቶ ላንሳ። የኔ ጌታ እንደዚህ አይነት ነገር ላይ ማንም ማን ብሎኝ እኔ ቀድሜ በፎቶም በኮፒም በፍላሽም ሳይቀር አስቀምጫለሁ። እማዬ እኔ ምን ያህል እንደተጎዳው ውስጤ ምን ያህል እንደተሰበረ አውቃለሁ። ኦኬ ሁሉ ነገር አውቃለሁ። በቅርብ አንድ አዲስ ነገር ሳንሰማ አንቀርም። ብቻ የሚሳካ ይመስለኛል። ግን ዝም ብለሽ ጸሎት አድርጊ። አሬ አርግልኝ። የሚሳካ ይመስለኛል። አሁን ለማን ነው የምናገረው? ከማንስ ጋር ነው የምወያየው? ማንስ ነው የሚረዳኝ? የኔ እናት እሱ እኮ ያፎንታ ነው። በቃ አለፈ አይደል እንዴ? እባክሽን ተለመደኝ ልጄ፣ እንደው እባክሽን ተለመደኝ። ኧረ በእናትሽ ይቅር። አይ በእናትሽ ተነሽልኝ በቃ አትደቂብኝ። ምንድነው ልጄ? አባትህ እኮ ሊመጣ ነው። እሱ መጣ አልመጣ እኔ ምን የሚያስደስተኝ ነገር አለ? መጣ ሲባል ሄደ ነው። ተው እንጂ የኔ ልጅ፣ ምን እያልክ ነው? አባትህ እኮ መከታ ነው፣ ጋሻህ እኮ ነው። እኔም ደግሞ ያው መጫወት እንደምችል ታውቃለህ። ስለዚህ ለጨዋታው ደግሞ ማሰጃ ፈልጋለሁ አልኳት። መቼም በጨበጣ ጨዋታ እንደማልወድ ታውቃለህ አይደል? አንቺ ያምሻል እንዴ? በጣም እየፈጠንሽ እኮ ነው። ይሄንን ማድረግ ግድ ነው? ግድ ነው። ታውቆሻል። ግን የባለፈው ንግግርሽን እኮ እየደገምሽ ነው። ችግር የለም ለነገሩ። አሁን ለተናገርሻት ንግግር እጥፍ አድርጌ ቀጥ ያስከፍልሻለሁ። አሁን ግን የመጣሁት ትናንትና የተነጋገርንበት ብር አለ ስለወስድ ነው። እባክሽ ወይ በእናትሽ ተነሽልኝ። ወደዛ ነው ወደዚህ አንቺ በተነሳሽ በወደቅሽ ቁጥር ማሰብ መሮኛል። ተነሺ። አደራ የምትሰጥሽ ጋር ተንበርካምና ነው። ቆይ አንተ ከኔ ጋር ስለምትጠራ ትፈልጋለህ? ምንድነው እንደዚህ የምታካብደው? በቃ አለቀ። ሄደች እኮ እሱ አፈልጋለሁ እኮ ግን እሺ ቁጭ ብለና እንትና የምታካብደው ናንቀመጥ ወይኔ ጁሲ ቁጭ በይ ቁጭ በይ። ባይገርም የኔና የልዩ አስተዳደግ በጣም ነበር የሚያስቀናው። በጣም ነበር የምንዋደደው። ባይሆን እኔ
ትንሽ አስቸጋሪ ወንድም ነበርኩ። ነገር ግን እሷን ከነኳት ማንንም ሰው ነው ማልሰማ። በጣም ደስ ይላል። እኔ እኮ እህትም ወንድምም የለኝም። በጣም እድለኛ ልጅ ነኝ። አሁንም ማኮን የሚለኝ ቢያንስ እኮ አንተ ስሜቱን ታውቀዋለህ። እኔም እኮ እሱን ያሳበደኝ አንዳንድ ስሜቶችን ከማወቅ ይልቅ አለማወቅ ይሻላል። ልክ ነህ እኮ። ግን ደግሞ እስኪ በዙሪያ ያሉ ሰዎችን ተመልከት። በጣም የምትወዳትና የምትሳሳላት እህት አለች እኮ። አይመስለኝም። አሁን በቃ ሁሉም ነገር አበቃ። ከዚህ በኋላ የበፊቱ ስሜት ይሰማኛል ብዬ አላስብም። አይዞን ብራዘር፣ ሁሉም ነገር ይስተካከላል። አይመስለኝም። አይጆዬ እናቴም ብሌንሻ አንቺ እንደዚህ ተጫዋች ነሽ አንቺ አጫዋች ካገኘው ቀላል ጫወታለሁ መሰለ። አየው እሱንማ እናት ለነገሩ ካጫዋቹ አጫዋች ኩርማ ነው እና እና ትጠራጠራለሽ? በፊቷ አሁን አረጋገጥሽ። እኔ የምልሽ አንቺ ግን ጓደኛሽ እዛ ገዳም ድረስ ሄዳ እንደው ለአፍሽ እንኳን አብረን እንሂድ ምናምን አይባልም? አቤት በቃ አንተ በቃኝ። አንተም አሁን ከኔ ተሽለህ ሰው ሆነ ልትመክረኝ ማለት ነው እኔን። አንተ ከኔ ባሰብ አይደለ እንዴ? አዎ ንጹህ ምናምን መሆን ሳይሆን ብቻ ግን ብሌንሻ እውነት እንደዚህ ስላወራን ደስ ብሎኛል። እኔም ደስ ብሎኛል ጆዬ። እውነት ግን በጣም ተጫዋች ልጅ ነህ። የተደበቀ ነው እስከ ዛሬ። አንተ ብለህ ደግሞ ግቢ ድረስ ይዘህ መተማጨስ ጀመርክ። እኔ እናት ፊት ነው ያልሽ? እንደው ትንሽ አታከብረኝም? ትንሽ አልከብድህም? ቤቱ ወንድ የለበትም ብለህ ነው? ቤትህን ማስከበር ሲገባ አንተ ራስህ ትደፍረዋለህ። እናንተ የረገጣችሁትን ክብር እኔ እንዳከብረው ትፈልጋለሽ? መጀመሪያ እናንተ ማሳየት አለባችሁ። እንደው እስቲ ንገረኝ፣ አባትህ ቢኖር ኖሮ ይሄንን ታረገው ነበር? አይደለም አባትህ እህትህ ብትኖር ኖሮ ይሄንን ታደርግ ነበር? የትኛው አቴ? ይኸውልሽ ቁስሌን አቀስቀሽ። ያው ገብቶልሻል። ሰላማዊ ቆይ ወዴት ነው ሰላማዊ? ቁጭ በይ እንዴ። መግባቱን ቼክ ሳደረግ ወዴት ተመናቀነቅ የለም። ቁጭ በይ። ምን ታኛለሽ? አሪፍስ ቼክ ላድርግ ትይዣለሽ። የልደርሽ ነው። ገብቷል። አመሰግናለሁ አልልሽም። አመስግኝ። ቆይ ምንድን ነው መቻኮል? መጨረሱ ብታይ እንዴት እንደሞቀኝ ቅልጥ ነው ያልኩት። እስኪ የሚጠጣው አምጪልኝ። ሞቆኛል ያልኩት ምናምን አንቺ ቆይ ደግሞ እኔ ከመጀመሩ ነው የቧንቧ የምጠጣው። ጠጥቻለሁ እንደ ቧንቧ አበሰበሰችኝ። ሻውኑ ነው ሂጂና ያላንዱ አምጪልኝ። አፍተኛ ምን አባሽ ቆመሽ ታኛለሽ? ወይኔ ጉዴ! ሰው ክፉ ነው የሚያናገረው። ፈጣሪ ሆይ ድረስልኝ።
እስካሁን እዚህ ነሽ? እስካሁን እዚህ ነኝ እንዳትኝ ሂጂ። ኦ ወይኔ ጉዴ ወይኔ ጉዴ ተሳሰብሰች። ይሄን ታይቶ እንግዲህ ምንድነው አንቺ? ይሄ እንኳን ለሰው ናይ ቀዝቃዛው አምጪልኝ በፍጥነት። ስማ ጆሲ፣ አንተ ጆሲ ምን ሆነህ ነው? ንቃ እንጂ። ጥዬሽ ጠፋ። ምንድነው ሰሞኑን የተፈጠረ ነገር አለ እንዴ? ባክሽ ፍቅር ሳይዘኝ አልቀረ። ፍቅር ማለት እንዴ? የዛሬው ቀልድ ደግሞ ይለያል። ምን ሆነ ነው አንተ? ቀልድ መሰለህ አንተ? ይልቅ ሰማኝ፣ አንተ ግን ፍቅር ይዞ ያውቃል? አንተ ምን ሆነ ነው? ፍቅር ቀላል ነገር መሰለ እንዴ? እንዲህ ዘው ተብሎ የሚገባበት ነገር አይደለም። ቆይ እሺ፣ እሷ አሻለች። ከዛስ ምን? በምን ልታኖራት ነው? ገንዘብ አለ? እሺ ቆይ ምሰራው ስራ አለ? ስራ የለኝ። ከቤተሰብ የምትወርሰው ውርስ አለ? ውርስም የለኝ። እና ታዲያ ልጅቷን ቆይ ልቀፍላት ነው እንዲያፈቀርካት? ይኸውልህ ስታፈቅር እኮ ማለት ነው ካንተ ብዙ ነገር ይጠበቃል። ይሄን ማሰብ መቻል አለብህ። አንተ እውነትህን እኮ ነው። ስታፈቅር ለሷም ማሰብ አለብህ አይደል? ይኸውልህ ነገርኩህ። ዝም ብለህ ይኸውልህ እንደዚህ እንደምታጨሰው ሲጋራ ቀላል አይደለም ፍቅር። መጀመሪያ ራስህን ለውጥ። ፍቅር ሊንጠለጥለው ይልቅ በቃ ለማንኛውም ደውልሻለሁ። ወዴት ነው? እባክሽ ጥሩ ሙድ ያለው በቃ ደውልሻለሁ። አንተ እንዴ ይሄ ልጅ ምንም አልተመቸኝም። እኔን እኮ ግርም ያለኝ እኔ ያልኳትን ገንዘብ እንዴት በዚህ ፍጥነት አስገባችልኝ ማለቴ? ከየት አገኘችው ብሩን? ሁሉንም እኮ ነው ያስገባችልኝ። እንደዚህማ ከሆነ ከዚህ በኋላ ዛሬ ከጠራውላት ብር በላይ ነው የምጠራላት። ይሄኔ አሪፍ የገቢ ምንጭ እኮ ነው የፈጠርኩት። አይ በለኝዬ፣ አይ ጭንቅላት። እኔ የምልሽ ብለኝ ሰማኛለህ? ከዚህ በኋላ ስታወራኝ በፍጹም በስህተት እንድትነካኝ አልፈቅድልህም። እሺ? እኔ እናንተን ያገናኘ ስራ ነው። በፍጹም እንድትነካኝ አልፈቅድልህም። እጄን ራሱ ካለ እንድፍቀድ እንድትነካ አልፈቅድልህም። ባለጌ። ይሄ ይቅርታ ለምዶብኝ እኮ ነው። ምንድነው ደግሞ የሚለምድብህ? አንተ ስራ ምንድነው እንዴ? በቃ ይቅርታ አልኩሽ አይደል? እንዴ አንቺ ደግሞ ምንድነው የምታካብጂው? ወሬን አቆረፈርክብኝ። እሺ? የተመታ ግን ይኸውልህ በስህተት ይሄንን ነገር እንዳትደግሞ። እሺ?
አንተ ብሩኬ እኔ አልበላም በቃኝ። ኧረ እባክህን አንተ ልጅ እባክህ ደይ ቀርቦ የለም እኔ አልበላም። ና ትንሽ ብላና ተመልሰህ ትተኛለህ። በቃኝ እኔ አልበላም። ራስሽ ብይ። እንደው ምን ይሻላል አሁንስ? አትብላ። ሄሎ የኔ ውድ ጓደኛ እንዴት ነሽልኝ? ወይኔ ልዩዬ ለኔም ጸለይሽልኝ? ታድዬ እኮ። እሺ እናተ ደመስልሽ መጭ ነው። እሺ ፈጣሪ በሰላም ይመልስሽ። እሺ ልዩዬ ቻው። ምን አለችሽ በእናትሽ? ደህና ናት? አዎ ደህና ነች። መቼ እመጣለሁ አለችሽ? 7 ቀን ነው የምቆየው ከዛ በኋላ መልሳለሁ አለች። እንዴት እንደናፈቀችኝ አንቺ አልገባሽም። አንተ ምን አይነት አስመሳይ ነህ ግን በፈጣሪ ስም። ይሄ ምኑ እባብ ነው? አረ ምን እባብ ዘንዶ። ብሩኬ ተነጋግረን ብንፈታው አይሻልም? እስኪ ልስማሽ። ምንድነው የምታወሪው? ተናገሪ እስኪ። እንዴ እኮ መጀመሪያ ተረጋጋ። ቆይ ደግሞ እንደዚህ የምታወራኝ አሁን ጉርምስና መሆኑ ነው እንዴ? ጥፋትሽን ለመሸፋፈን ብለሽ ሌላ ነገር አታውሪ። አሁን የምትናገሪ ከሆነ ተናገሪ። እኔ ምንም የምሸፍነው ጥፋት የለም። በስነ ስርዓቱ እናውራ ነው ያልኩት። ለምንድን ነው እንደዚህ ያለ መልስ የምትሰጠኝ? እንዴ ባጠፋው እንኳን እኮ እንደዚህ መሆን የለብህም። እኔ እኮ እናትህ ነኝ። እሱን ገና አላረጋገጥኩም። ምን ማለት ነው ደግሞ ይሄ? ከዚህ በኋላ እናትም ሆነ አባት የለም።